ሰላም ሰላም ብያለሁኝ የኤምቢ ቻናል ተከታታዮቻችን እንደምን አላችሁልን? ሁላችሁ ቤተሰብ ጓደኛ ሁላችሁም ኢትዮጵያዊ ኤርትራዊ ሁላችሁም የኛን ቻናል የምትከታተሉ ሰላምታችን ከኛ ወደ እናንተ ይድረስ ያልን አክብሮት እናስተላልፋለን ማለት ነው። ያው እንግዲህ እንደምታውቁት ብዙ ጊዜ አንዳንድ ምግቦችን እየሰራውኝ ሼር ሳረግ ቆይቻለሁ። አሁንም ወደፊትም እንደዛ ነው የማስበው ማለት ነው። ሼር አረጋለሁ፣ የማቀውን አሳያችኋለሁ፣ ደግሞ ማላቀውን እኔም እንደዚሁ ከሌሎች ማራለው ማለት ነው። እና በተጨማሪ ደግሞ ቻናላችን አንዳንዴ ሀገራዊም ባህላዊም ሃይማኖታዊም አንዳንድ ነገሮችንም እንደዚሁ ሼር አረጋለሁ እና ከምግቡ በዘለለ ማለት ነው። እነዚህም ሐሳቦች ያው የኔ ኢንተረስት የሆኑ ነገሮችን ያው ሼር አረጋቸዋለሁ ማለት ነው። ስርዓት ባለው ደስ በሚል ሁኔታ ማለት ነው። እና ዛሬ ደግሞ በጣም የምወዳቸው በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ጳጳስ ናቸው። ክቡር ዶክተር አቡነ ጴጥሮስ ያው ወደ ኢትዮጵያ ተመልሰው ገብተዋል። እግዚአብሔር ይመስገን። ግን ያው ከዛ በፊት ያው በመድረኮች ሲያስተምሩ ሁላችንም እናቃቸዋለን። በጣም ደስ ይሉኛል። በጣም በእውቀት በጣም በትህትና በጣም በኮንፊደንስ ስለሚያስተምሩ ስብከታቸውን ሁሉ ወድላቸዋለሁና ከስብከታቸው አንዱ አጠር ያለች ናት፣ ግን መልእክቱ ትልቅ ስለሆነ እሱን ጋብዛቸዋለሁ ማለት ነው። ያው እኔም እናንተም አብረን እንስማው ላለሁኝ። ሰላማችሁ ዝት ይበልላችሁ። መልካም ጊዜ። ያው ስብከቱን አብረን እንሰማለን ማለት ነው። የንጋት ጨለማ አጭር ነው፣ ንጋት አይቀሬ ነው። እየሰማችሁኝ ነው? ንጋት አይቀሬ ነው፣ ይነጋል። ሊነጋ ሲጀምር እንዲሁ ምልክቶች ይታያሉ። ሲነጋ አውሬና እንስሳ ይለያል፣ ሰውና ዛፍ ይለያል፣ ገደልና ሜዳ ይለያል። የምንሄድበት መንገድ ትክክለኛ መሆኑን እናያለን። ልክ ወደ ማህበረሰብ ስንወስደው ሲነጋ እውነተኞችና ሐሰተኞች ይለያሉ። የሰው አእምሮ ወደ ማስተዋል ይሄዳል። እየሰማችሁኝ ነው? የሰው አእምሮ የማስተዋል መንገድ ይመርጣል። ያን ጊዜ ምልክቶች ይኖራሉ። ቁጥር 1 ምልክቱ ዜጎች መፍትሄያቸው የችግራቸው የቁልፍ ፈች መፍትሄያቸው እግዚአብሔር ብቻ እንደሆነ ውሳኔ ይወስናሉ። እኔ ጋር ናችሁ? ዛሬም እኔና እናንተ ይሄ ነው። በዚህ ድቅድቅ ጨለማ ይሄ ክፉ ሰዎች የከተማችን መርዶ ወሬ ሁሉ ይቆማል። ያ ምልክት የሚሆነው ሰዎች መፍትሄያቸው እግዚአብሔር ብቻ መሆኑን አይምሮአቸውንና ሐሳባቸውን በማስገዛት በእግዚአብሔር ፊት ይቀርባሉ። ይሄ ጨለማ ይወገዳል። ሕይወት በጨለማና በብርሃን መካከል ላይ ያለችው ግን ጨለማ አጭር ነው፣ ያልፋል። ብርሃኑ ደግሞ ይተካል። ብርሃኑ ረጅም ነው። ወደ ከፍታ እንወጣለን፣ እሱም ከእግዚአብሔር ጋር ይሆናል።